እንደዛ ይሁን የሚባሉ የሚነሱ ችግሮችን እንዴት ነው አስታርቀን መሄድ የምንችለው? ባንዲራስ አሁን ቅድም እንዳነሳሁት ለምንድን ነው ባንዲራ ላይ የሚፈጠሩ ከስርዓት ጋር ነው አይደለ? አሁን ጭቆናና በደል ነበረ ብሎ የሚል ትውልድ ከተነሳ ያኔ ከነበረው ጭቆናና በደል ጋር ነው እንጂ መጋፋት የነበረበት ለምንድን ነው ዘሎ ከባንዲራ ጋር የሚያያይዘው? ያችን ባንዲራ ሲያዩ ኢትዮጵያን የማያስቡ ሰዎች አሉ፣ ህዝቦች አሉ። የራሳቸው ምክንያት ይኖራቸዋል። ምክንያቱም ትክክል ነው ትክክል አይደለም እነሱ ናቸው የሚያውቁት። ይሄ ባንዲራ እኔን አይገልጸኝም፣ ይልቁንም የሆነ ቁርሾ የሆነ ነገር ይሰማኛል። እቺን ባንዲራ ያነገቡ ሰዎች እቺን ባንዲራ የተሸከሙ ሰዎች አባቶቻችን እንዲህ ያደርጓል የሚሉ ኃይሎች አሉ። የነሱን ህመም ማዳመጥ ያስፈልጋል። አገር ምትዩ ስለዚህ የእያንዳንዱ የተነሳ እቺን ባንዲራ ስመለከት ይሄ ነው ትዝ የሚለኝ ቁርሾ ነው ትዝ የሚለኝ ሲል እነሱ ባሉት መጠን በሚያነሱት ቅሬታ የሀገር ባንዲራ በየጊዜው መቀየር አለበት ማለት ነው። ቅር የሚለው በዚህ ባንዲራ እንዲሁኛለሁ የሚል ኃይል ካለ ይሰማ ይገባል ነው። አገር ምን ፈልገው አገሪቱ ኦሬዲ ተገንብታለች አይደል? ምን ፈልገው የጋራ የሆነች የህብረ ብሔራዊ የሆነች ኔሽኗ ሁሉም ኔሽኖች የኔ የሚሏት ሀገር መስራት አይፈልግ ጎላችን ሷር ጎላችን እኮ ምናወራው እኔም አሁን ማወራሽ በቀጣይ ምን ሰራት ሀገር የሁላችንም እንድትሆን ነው አይደል ፈልገው። ኦሮሞ በኮንፊደንስ የኔ ሀገር ናት የሚላት፣ ሙስሊሙ በኮንፊደንስ የኔ ሀገር ናት የሚላት፣ እዛ ቤኒሻንጉሉ ጋምቤላው ሁሉም የኔ ሀገር ናት የሚላት አይደል ፈልገው። ያን ለማድረግ ደግሞ የህዝቦች ስሜት መታየት አለበት። አሁን አሜሪካውያንን እኮ ስንመለከት ጥቁሮች በጣም ሲጨቆኑ የነበሩበት ዘመን ነበረ። ያን የነበረችው ባንዲራ ነበረች። ዛሬ ላይ ጥቁሮች መብት ሲከበርና አቃፊ የሆነ ነገር አሜሪካ ላይ ሲሰፍን አሁንም እቺ ባንዲራ ነው ያለችው። ግን እሷ ብቻ አይደለም የተሻሻለች ነው የመጣችው። በነገራችን ላይ የሆነ ስቴት ሲጨምሩ የሆነ ኮከብ እየጨመሩ ወይ የሆነ ነገር እየጨመሩ ነው የመጣችው እኮ ልክ ነው። ግን አሁን ጭቆናቸውንና በደላቸውን ግን ከባንዲራ ጋር የሚያያይዙበት ሁኔታ አልተፈጠረም። ለምንድን ነው እኛ ሀገር ይሄ እንዲገን የተደረገው? ስርዓት በተቀየረ ቁጥር መንግስት በተቀየረ ቁጥር ባንዲራ ላይ የሚያያይዙ ስርዓተ መንግስትና አገር ማን ነው መንግስት በተቀየረ ቁጥር ባንዲራ ይቀየር እያልኩሽ አይደለም። የማያስማማ ከሆነ ግን ይቀየራል፣ ነውር አይደለም። ቅሬታ ይኖራል ሁሌም። ልክ ነው። ባንዲራውን ሲመለከቱ በፊት የነበረውን ጭቆና የኔ ብሔር እንዲሆኗል የሚል ሐሳቦችን እያንዳንዱ ብሔረሰብ ሊያነሳ ይችላል። ነገር ግን እንደ ሀገር ሊያስማማን የሚችለው ነገር ምንድነው? እነዚህ ቅሬታ የሚያነሱት አካላትስ የነሱን ሁሉ ሐሳብ አስማምቶና አስታርቆ መሄድ የሚችል አንድ ባንዲራ መፍጠር ይቻላል ወይ? ባንዲራስ እንደ ሀገርን የምትወክል አይደለችም ወይ? እያንዳንዱ ባነሳው ቅሬታ የምትቀየር ነገር ነች ወይ ባንዲራ? ሁሉም ብሔር ብሔረሰቦችና ሃይማኖቶች በኮንፊደንስ ቅር የማይላባቸው በአቬሬጅ ነው እያልኩሽ ያለሁት። ሁሉም ማስማት አይቻልም፣ ግልጽ ነው። በአቬሬጅ ግን አትሊስት መደሰት ባይችሉ ቅሬታ ግን መኖር የለበትም ብዬ አምናለሁ። ባንዲራን በተመለከተ አንድ ክፍል ሳዘጋጅ ቅሬ ይላቸዋል የተባሉ ኃይሎችን መሰረታዊ ምክንያት እየጠቀስኩኝ ነው። በአማራ ክልል ቅሬታ እየተፈጠረ ያለው ለምንድን ነው? ኢምብለሟ ይቺ ኮከቧና ትርጓሜዋ ለምን ኖረ ነው። ትርጓሜዋ ላይ ደግሞ ቀጣይም የሚኖር ነው። በዚህ የሚቆም አይደለም። ከኦሮሚያ በኩል እየተነሳ ያለው በዚህ ባንዲራ ጭቆና ደርሶብናል ነው አይደል? ይሁን ሙስሊሙም እኮ ይላል። ሙስሊሙ ስንል እንደ አንድ ሙስሊም አልጠቅሰው ብዬ ነው እንጂ በክልል በከፋፈለውም እንደዚሁ ያለ ቅሬታ አለባቸው። ኢቭን መደቡን ጭምር የማይስማሙ ሙስሊሞች አሉ፣ ኦሮሞዎች አሉ። ስለዚህ የበርካታ ህዝቦች ጥያቄ ከሆነ ዋይኖት መሬት ላይ እንትን ለምን አንወያይበትም? ምን ጸብ በዛ ላይ ለምን እዛች ባንዲራ ላይ ካረጋችሁ ትቀሰፋላችሁ አልተባልንም። ስለዚህ በብዙ መስዋዕትነት የመጣች ባንዲራችንን በምን አይነት መልኩ ነው አስታርቀን መሄድ የምንችለው? አሁን ባንዲራ ላይ በተመለከተ የሚነሱ ችግሮችን እንዳለ ሆኖ ማለት ነው። ስለዚህ ባንዲራው መቀየር አለበት። አሁን አንተ ልሙጡን ባንዲራ አንዱ ሲያነሳ አይ ይሄ ልሙጡ ባንዲራ ባለፈው ስርዓት እኛ እንደዚህ ተጨቆንበት ስለሆነ ልሙጡን ባንዲራ አንፈልገውም ትላለ። ኮከብ ያለበትን ወይም ሌላ አርማ ያለበትን ባንዲራ የሚያነሳ አካል ሲመጣ ደግሞ አይ ይሄ እኔን አይወክለኝም። ስለዚህ ምንድነው መፍትሄው? መፍትሄው ተነጋግሮ እንደገና መቀየር ነው። ምን ችግር አለው? መስዋዕትነት የከፈልንበት የምንለው መስዋዕትነት የሚያስከፍለን ከሆነ ከዚህ በላይና ህዝባችን አንድ የማያረግ ከሆነ የሚያበጣብጥ የሚያጨራርስ የሚያጠላላ ከሆነ ምን ያደርግልናል? በቃ ዋጋ ትከፍያለሽ። ስለዚህ ባንዲራ ላይ የሚነሱ ችግሮችን በዘላቂነት ለመፍታት መፍትሄው ባንዲራ መቀየር ነው። ነሰሰሪ ላይሆን ይችላል፣ ግን እየቀረቡ ያሉ ጥያቄዎች መሬት ላይ ይወረዱና ከብሔርም ከሃይማኖትም እየቀረቡ ያሉ ጥያቄዎች መሬት ላይ ይወረዱና እናውራባቸው። ከዛ በኋላ አስታራቂ በሆነ መልኩ ይሄዳሉ። ወይ አዲስ ባንዲራ ሊመጣ ይችላል፣ ወይ ይችላል እንጸና እንችላለን፣ ወይ ወደ ባለፈው ሊመለስ ይችላል፣ ወይ ኮምፕሊትሊ ትቀየር ትችላለች። እሱ በህዝቦች ስምምነት የሚሆን ነው። ጥያቄው ግን ምን መሰለሽ? የሆነ ሰዓት ላይ ድል አድርገንባታልና አሁን ህዝቦች ቢከፉበትም የሆነ ህዝቡ የሆነ ኃይል ስለተከፋበት አንቀይረው ማለት አይደለም። የምንፈልገው እኛ ህዝባችን ሰላም ሆኖ እንዲኖር ነው። በታሪክ አይደለም እንድንኖር የምንፈልገው።
የምንኖረው አሁን ነው። ታሪክን አንኖርበትም። አሁንና ቀጣይ ህይወታችንን ለማስተካከል ምንም እንኳን በጎ ነገር ቢኖረው ያን ነገር መስተካከል ካለበት እናስተካክለዋለን ነው። ዋይኖት ነገስ ጥያቄ ላለመነሳቱ ምን ዋስትና አለ? አሁን ምንም ዋስትና የለም። ተስማምቶ ህዝቡ ተስማምቶ ባንዲራ ተቀየረ ይባል። ባንዲራም ሊሆን ይችላል ወይም ባንዲራው ላይ የሚቀመጠው አርማም ሊሆን ይችላል የሚቀየረው። ከዛ በኋላ ደግሞ አሁን በተቀየረው ባንዲራ ላይ ነገ ቅሬታ እንደማይነሳ ምን ዋስትና አለን? ከዛ የቀየርን ዘመናትን እንሻገር ነው ማለት ነው። የሰው ምድር ነው እንጂ መላእክት ወይም ደግሞ የፈጣሪ ምድር በሱ ህግ ያለ ነገር አይደለም አይደል? ስለዚህ ባንዲራ በየጊዜው እየተቀያየረ ይኖራል ማለት ነው። ባንዲራ ብቻ አይደለም፣ ባንዲራ አይደለም። ኤርትራ ስላልተስማማች ሄዳል እንዴ? ሶማሌ ስላልተስማማች ሄዳለች፣ ጅቡቲ ስላልተስማማች ሄዳለች። ሀገርም እኮ ተቀይሯል። ምን ይገርማል? ስለዚህ ቅሬታ በተነሳ ቁጥር መንግስታት በተቀየሩ ቁጥር እያልኩሽ አይደለም። የህዝብ ቅሬታ ካለ ያ ቅሬታ ወርዶ መሬት መደመጥ አለበት፣ መወራት አለበት። ሪሊ ቅሬታው ትክክል ነው አይደለም? ቅሬታው ትክክል ከሆነ ቅሬታው መፍታት ያስፈልጋል። እኔ እስከተመቼ ድረስ እንትን አስከተጎዳጅ ጉዳይ አይደለም አይባልም ነው እያልኩሽ ያለሁት። መልካም እንግዲህ አቶ አብዱል ጀሊል አሊ ጥሪያችንን አክብረው እዚህ ስቱዲዮ ድረስ መጥተው ከኔ ጋር ለነበረን ቆይታ እጅግ አድርገን በጣም አመሰግናለሁ። ተመልካቾቻችን የዚህ ሳምንት የኤልቲቪ ወቅታዊ ፕሮግራማችን በዚሁ ተጠናቋል። ሳምንት በሌላ እንግዳ በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ቸርን ሰንብት።